ስልጣን ወይንም ሌላ ጉዳይ ፍላጎት ያለው እንደሌለ በየአጋጣሚው ያብሮነት የዛ አይነት ፍላጎት እንደሌለው አቶ ልደቱም በተለያዩ ኢንተርቪዎች ገልጾታል። የአብሮነት ውስጥ ያቋቋም ነው። በዛ በማቋቋም ሂደት ውስጥ የነበሩ ሰዎች ሁሉ በሙሉ ዋን ቱ ዋንም በግሩፕም ፕሌጅ የተደራረግነው ነገር ነው። ስለዚህ የመንግስት ስርዓቱ በሚፈርስበት ሰዓት ተዘጋጅቶ የሚጠብቅ መንግስት አይነት አይደለም። ይሄ እንዲታወቅ ይፈልጋል። ግን እንዳያችሁት በአብሮነት መግለጫችን ላይ ሲሰጥ 4-5 ነገሮች ለማካሄድ እቅድ አለ። አንደኛው ውጤታማ ሰላማዊ ህዝባዊ ቢተኝነትና ሁሉን አቀፍ የሽግግር ሂደት የሚያመጣ ረቂቅ ሰነዶችን ማዘጋጀት፣ የሽግግር ስርዓትንና ትግሉን ወደ ግብ የሚያደርሱ ዶክመንቶች ማዘጋጀት፣ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ የሽግግር ሂደት ይጀመር፣ ዘላቂ ሰላም ይስፈን በተሰኙ መሪ ሀሳቦች ላይ የሚያተኩር ዓለም አቀፍ የኢንተርኔት ትዕይንተ ህዝብ ማዘጋጀት፣ በዋሽንግተን ዲሲ እና በለንደን የሰላማዊ ሰልፍ ማዘጋጀት፣ ቋሚ የሆኑ የማህበራዊ መገናኛ ሚዲያዎችን ማደራጀት፣ ማስተዳደር፣ ጊዜና ሁኔታ ሲፈቅድ የድርጅቱ ስራ የሚመሩበት ቢሮ ያስፈልገዋል። እነዚህን ነገሮች ለማከናወን ደግሞ ከላይ የጠቀስኩትን ተግባራት ለማከናወን የገንዘብና ቁሳቁስ እርዳታ ያስፈልገዋል። በመግለጫው ላይ እንደሰማችሁት የገንዘብና ቁሳቁስ ማሰባሰብና ማደራጀት የኔ ኃላፊነት ነው። የተሰጠኝና ወዲጄ የተቀበልኩትን ኃላፊነትን ልወጣ የምችለው የአብሮነት ኢትዮጵያ የቆመለትን ዓላማ እቅድና ግብ የምትደግፉ ኢትዮጵያኖች በምትሰጡት ትብብርና ድጋፍ መጠን የተወሰነ ይሆናል። ስለሆነም የገንዘብና ቁሳቁስ እርዳታ ለማድረግ ፈቃደኛ የሆናችሁ ሁሉ በአብሮነት የኢትዮጵያ ኢሜል አድሬስ ድጋፍ እንድትሰጡ ትብብራችሁን እንድትቀልሱ በዚህ አጋጣሚ መግለጽ ፈልጋለሁ። ልንሰራ የተዘጋጀንባቸው ስራዎች ጊዜ፣ ገንዘብና የሰው ኃይል የሚጠይቁ ስለሆነ በዚህ አጋጣሚ እንደው አጋጣሚውን ወስጄ ይሄን ለማሳሰብ ነው። በኢሜል አድራሻችን የአብሮነት 2016@gmail.com ኮንታክት አድርጉን። ድጋፍ ልትሰጡ ፈቃደኞች ሆናችሁ ኢትዮጵያኖች አመሰግናለሁ። መልካም ኢንጂነር ሙሉጌታ ነው። ያው ሙሉጌታ ነው የምልህ፣ ስራህን ጀምረሃል አንተ እዚሁ። በዚህ በጣም እናመሰግናለን። ያው እኛ የጎደለ ነገር አለ በዚህ ትግል ውስጥ። የሰላማዊ የፖለቲካ ምህዳር የሚባለው በኢትዮጵያ ውስጥ ሙሉ በሙሉ የተዘጋ ነው። ያ ሲዘጋ ደግሞ የትም ሀገር ሂዱ የተዘጋ እዛ ካለ ወጣ ብሎ ደግሞ መንቀሳቀስ ያለ ነገር ነው። በዛ ቦታ ላይ ያለውን ጉድለት ለመሙላት እንጂ የድርጅቶችን የፖለቲካ ድርጅቶችን ሌሎችም ድርጅቶችን ቦታ ለመውሰድ ፍላጎት እንደሌለን ነው የተነገረው። ሌሎች ጥያቄዎች ካሉ ለመመለስ ዝግጁ ነን። ሞገስም ብዙ ጥያቄዎች አሉን ብለህ ነበረ። መጠየቅ እችላለሁ? አዎ ክፍት ነው። እሺ መልካም አለ። በጣም ደስ ይላል። እሺ በጣም አመሰግናለሁ። መልካም ሞላ ነኝ። ከሚዲያ ነው የመጣሁት። ጥያቄዎችን ለማቅረብ የመጣሁት በዚህ ስብስብ የተገኘሁት በጋዜጣው መግለጫው ጥያቄዎችን ለማዳመጥ እንዲሁም ለመከታተል ነው። እያዳመጥኩኝ የቆየሁት ምናልባት ይሄ ስብስብ ማን ነው ምንድነው የሚለውን ነገር ለመስማት ነው። ግን ስቲል ለኔ ግልጽ አልሆነም። ጥያቄዎችን አጠር ለማድረግ ያክል ምንድነው ያሰባሰባችሁ ዓላማ ምንድነው? ሰፖርት ለማድረግ ትላላችሁ፣ ሌላ ጊዜ ደግሞ ህዝባዊ እምቢተኝነትን ለመፍጠርና ለውጥ ለማምጣትም ትላላችሁ። በእርግጥ ትክክለኛ ዓላማችሁ ምንድነው? ይህንን ጥያቄ የጠየቁበት ምክንያት አንደኛ ብዙዎቻችሁን በሌሎች ድርጅቶች እናውቃቸዋለን፣ በሚዲያዎች እናውቃቸዋለን። ምን አይነት አስተሳሰብ አላችሁ የሚለውን እናውቃቸዋለን።
ወደ አብሮነት ኢትዮጵያ ስትመጡ ምንድነው ያሰባሰባችሁ ያቀራረባችሁ ወይም ደግሞ ይሄ ሐሳብ አሰባስቦናል የምትሉት ምንድነው? ኢትዮጵያ ውስጥ ለውጥ ስለሚያስፈልግ ብቻ አይመስለኝም። ሁሉም ለውጥ ያስፈልጋል፣ ግን ዋናው ትርጉም የሚሰጠው ከለውጡ በኋላ ምንድነው የሚለው ነውና በዛ ጉዳይ ተስማምታችሁ ነው ወይ አብራችሁ ለመስራት የተሰባሰባችሁት? ከተሰባሰባችሁት ዓላማችሁን ለኛ ግልጽ አድርጉልን። ምክንያቱም በኢትዮጵያ ውስጥ ገለልተኛ ሰው አለ ብዬ አላምንም። በፖለቲካም በጋዜጠኝነትም በሌላም በማህበራትም በምንም ለሆነ ወገን ያደላ እንጂ ገለልተኛ ለኢትዮጵያውያን ለሁሉም ያስባል ብዬ የምጠብቀው እንደ ድርጅት እንደማዋቀር አለ ብዬ አላምንም። ሰው ከዛ አንፃር ምን ዓላማ ይዛችሁ የተሰባሰባችሁት የሚለውን ነገር ግልጽ ብታደርጉልን ጥሩ ነው። ምክንያቱም እኔ የምሰራው ፍሪ ፕሬስ ሚዲያ ነው። ለአማራ ህዝብ ድምጽ ይሆናል ብዬ የማስበው ሚዲያ ነው። እኔም በዛ ነው የቆየሁት። ገለልተኛ ጋዜጠኛ ነኝ ብዬ ራሴን አልጠራም። እንደ አማራ ህዝብ ደግሞ ሳየው የአማራ ህዝብ ላለፉት 35 ዓመታት በመዋቅር ደረጃ በተደገፈ መልኩ የዘር ማጥፋት ወንጀል የሚፈጸምበት ህዝብ ነው። ብቻውን የቆመ ማንም ያልቆመለት ብቻውን የተጋፈጠ ህዝብ ነውና በእነዚህ ጊዜያት ውስጥ በድርጅት ሲቋቋም መንግስትንን ብሎ ሲመጡ ሁሉም ጸረ አማራነትን አንግበው በህገ መንግስትም ይሁን መንግስት ካልሆኑ ደግሞ በፓርቲያቸው በማህበራቸው በየቆሙበት አደረጃጀት ሁሉ ጸረ አማራነትን አንግበው የሚንቀሳቀሱ ብዙ ድርጅቶችን ብዙ ፖለቲከኞችን አይተናልና ከዛ አንፃር እዛ ውስጥም በእንደዛ የምፈርጃችሁ በእኔ በግል የሚፈርጃችሁ አላችሁበት ውስጥና ምንድነው ዓላማችሁ የሚለውን ነገር ግልጽ ብታደርጉልን ጥሩ ነው። ሁለተኛው ሌላም ቦታ እንሳተፋለን ብላችኋልና ይሄ ባክአፕ ፕላናችሁ ነው ወይ? በብሔር ድርጅት ውስጥ ያላችሁ ወይም ደግሞ ኢትዮጵያ ውስጥ ኢትዮጵያን እንደ ሀገር ማስቀጠል አብሮነት ኢትዮጵያ ከስሙ የሚነግረን ስላለ ማለት ነው። ኦኬ ኢትዮጵያ እንደ ሀገር ከቀጠለች በዚህኛው ድርጅት ካልቀጠለች ደግሞ ተከፋፍለ ሀገር እናደርጋለን የሚሉ ብዙ ድርጅቶች ስላሉ ወይ ተቋማት ስላሉ ይሄኛው ፕላኔ ያኛው ፕላን ቢያረጋችሁ ለመንቀሳቀስ ነው ወይ ያላችሁት የሚለውን ብትመልሱልን ጥሩ ነው። ሌላው በመግለጫችሁ ላይ ትልቅ ጦርነት ቀጠናውን ሊያተራምስ የሚችል ጦርነት ተደቅሞብናል ብላችኋል። በመግለጫው ላይ እንደዛ ይላል። እንደገና ደግሞ በ2-3 ወራት ውስጥ ህዝባዊ እንቢተኝነትን እናደርጋለን የሚል እቅድ አላችሁና አይጋጭም ወይ? ዓላማችሁ የትኛው ነው ለማስቀደም ያሳባችሁ? በትክክልስ በፕላን አድርጋችሁ ነው የምትለው የጊዜያዊ ነው የሚለውን ለመጠየቅ ነው። አመሰግናለሁ። መልካም። እንደሚመስለኝ ጥያቄው 3 ነው። ዓላማችሁ ምንድን ነው? ዓላማችን ያው የተጻፈም አለ፣ እንደገና መድገም ካስፈለገ ሊነግረን ባጭሩ ሊነግረን የሚፈልግ አለ። እዚህ ውስጥ ያላችሁትን በሌላ ሁኔታ እናውቃቸዋለን፣ ፈርጃቸዋለን። ስለዚህ ማንነታችሁን ንገሩን ነው ይመስለኛል። 3ኛው ጥያቄ ስለ ጦርነት ጋር አያይዘው በዛ ላይ ያለውን አቋም ነው። አሁን የድርጅቱን ነው የምንናገረው፣ የግላችንን አቋም አይደለም። የዚህ የአብሮነት ኢትዮጵያ ዓላማ ነው እንጂ የግል የሚለውን እኮ ቅድምም ሀሳብ ስንሰጥ ብዙ የሚያለያዩ ነገሮች አሉ፣ ብዙ። ይሄ ደግሞ ጤናማ ነው። በተለያየ አስተሳሰብ በአንድ ሀገር ውስጥ ሊኖር ይችላል። በነገራችን ላይ በአንድ ሰው ውስጥም የተለያየ አስተሳሰብ ሊሆን ይችላል። ልቤ እኮ ተከፈለ ይባላል እና አንድ ሰውም ሊኖረው ይችላል። ሰው እንደ ግለሰብ መልስ ለመስጠት አይደለም። በዚህ በጉዳይ ላይ የተደበቀ ዓላማ ያለው የለም። ሁሉም ስራ ያለው ነገር ግን አገር ወዳድ ስለሆነ ህዝብ ወዳድ ስለሆነ የአማራም ይሁን የኦሮሞም ይሁን ሌላም ሁሉ ህዝብ ወዳድ ስለሆነ በዛም ይቆም አለ። ሌላ ማንነትም ይዞ ደግሞ ሌላ ዓላማ ይዞ ከሌላ ጋር የሚተባበርበት አለ። ዓላማችሁ ምንድን ነው በሚለውና በዚህ በጦርነት ጉዳይ ላይ አቶ ልደቱ ደጋግመህ ስለ ዓላማችን ብትነግር ደስ ይለኛል። እሺ፣ አመሰግናለሁ ፕሮፌሰር። አሁን ያው መልሱን አንተም ተናግረኸዋል። ታስታውሱ ከሆነ የአብሮነት ኢትዮጵያን የመስረታ ሂደት በሚመለከት አንድ ዶክመንትም አሰራጭተን ለሚዲያዎችም እንዲደርስ አድርገናል። ምንድን ነው መስራት የምናስበው፣ ዓላማችን ምንድን ነው የሚለውን እዛም ሰነድ ላይ በደንብ አስቀምጠናል። ያው መተዳደሪያ ደንባችንም ላይ አለ። ግን ደግሞ ከሁሉም በላይ እኛ ስራ ከጀመርን ጀምሮ የምንሰራቸው ስራዎች ዓላማችንን በግልጽ የሚያሳዩ ይመስለኛል። ለምሳሌ ወደ 6
መድረኮችን አዘጋጅተናል። አንዱ ያደረግነው ምንድነው አገር ውስጥ ያሉ የፖለቲካ ኃይሎች ተሰባስበው የአጀንዳ ልየታ እንዲያደርጉ በመካከላቸው ያሉ ቅራኔዎች ምንድናቸው፣ ከነዛ ቅራኔዎች በተለየ አብረው ሊሰሩባቸው የሚችሉ የጋራ ጉዳዮቻቸው ምንድናቸው የሚል የአጀንዳ ልየታ 2 መድረኮችን አዘጋጅተናል። አንድ ጊዜ 26 ታዋቂ ሰዎች የተገኙበት፣ አንድ ጊዜ 12 ታዋቂ የፖለቲካ ሰዎች የተገኙበት አካሂደናል። ከዛ በኋላ ደግሞ ያው አንድ ትልቅ የትዕይንተ ህዝብ በኢንተርኔት አካሂደናል። የህብረተሰቡን ሞራል ያነሳሳ አዲስ የትብብር መንፈስ የፈጠረ ነው ያ መድረክ። በሚሊዮኖች በታሪክ ለመጀመሪያ ጊዜ በቀጥታ የተከታተሉት ነው። እዛ ላይ 15 ታዋቂ የፖለቲካ ሰዎች በፍጹም አንድ ላይ ይታያሉ ተብለው የማይገመቱ አገዛዙን በጣም ያስደነገጡ ሁኔታዎችን የፈጠረ መድረክ አዘጋጅተናል እና በፍጹም ተገናኝተው የማያውቁ አካላት እዛ መድረክ ላይ ተገናኝተው ስለ ወደፊቷ ኢትዮጵያ ያላቸውን አቋም ሲገልጹ አይተናል። ያን ካደረግን በኋላ ደግሞ ጋዜጠኞች፣ የትግል ጉዳይ ላይ እንቅስቃሴ የምታደርጉ ጋዜጠኞች በትብብር እንዴት መስራት ትችላላችሁ የሚለውን መድረክ አዘጋጅተን ማወያየታችንን ያው መልካም አንቺም በደንብ የምታውቂው ይመስለኛል፣ ተሳትፎም ያደረግሽበት ነው። ቀጥሎ ሲቪክ ማህበራት፣ የኢትዮጵያ ሲቪክ ማህበራት የኢትዮጵያ ህዝብ ትግል ተጠናክሮ ለአሸናፊነት እንዲበቃ ምን አስተዋጽኦ ሊያደርጉ ይችላሉ እና ሲቪክ ማህበራት ውስጥ ተሳትፎ ያላቸውን ሰዎች ጋብዘን ውጤታማ የሆነ ውይይት ማድረግ ችለናል። ከዛ ምሁራን በተለያየ መስክ ውጤታማ ናቸው፣ እውቀት አላቸው፣ ልምድ አላቸው የሚባሉ ምሁራንን እንዲሁ በመድረክ አሰባስበን እንዲወያዩ አድርገናል። ወደ 15 የሚሆኑ ታዋቂ ምሁራን በትግሉ ምን አስተዋጽኦ ምን ሚና ሊኖራቸው እንደሚችል መድረክ አዘጋጅተናል። እነዚህ መድረኮች ቀላል መድረኮች አይደሉም እና አጠቃላይ ዓላማችንንም ያሳያሉ። እኛ ምረጡን እያልን አይደለም፣ ለፖለቲካ ስልጣን እንወዳደራለንም አላለም። እኔ የግሌን ብጠየቅ ውጭ ሀገር ሆኖ ፓርቲ አቋቁሞ በመስራት አላምንም። ድሮም ስገልጸው የነበረ አቋሜ ነው። አሁን አገር ቤት ለመግባት ችዬ ቢሆን ኖሮ ፓርቲ አቋቁሜ ከሌሎች ጓደኞች ጋር ለመታገል ነበር ፍላጎቴ። አሁን ውጭ ሀገር ስቀር ግን የአብሮነት ኢትዮጵያ ጋር አብሬ የምሰራው በፓርቲ ተደራጅቶ ውጭ ሀገር ሆኖ መስራት ብዙም ትርጉም አለ የሚል እምነት ስለሌለኝ፣ ስለዚህ የተደራጁትን ፓርቲዎች ማገዝ፣ ለነሱ መድረክ መፍጠር፣ ረቂቅ አጀንዳዎችን እያቀረቡ የጋራ አጀንዳዎችን በነዛ ዙሪያ ህብረት እንዲፈጥሩ ትብብር እንዲፈጥሩ ማድረግ ይጠቅማል የሚል ነው እና ዓላማችን በሐሳብ በመንገልጸው ብቻ ሳይሆን በተግባርም እያሳየን ባለነው እንቅስቃሴ በደንብ እየታየ ነው። ስለዚህ የኛ ዓላማ አሁን እየተካሄደ ያለው የኢትዮጵያ ህዝብ ትግል በተበታተነ ሁኔታ ሳይሆን ድርጅታዊ በሆነ በተባበረ ሁኔታ እንዲካሄድ በአንድ በኩል፣ በሌላ በኩል ደግሞ በስሜት ሳይሆን በተጠና ዝግጅት በተደረገበት ሐሳብ መርህ እንዲመራ ማድረግ ነው። ለዛ አስፈላጊውን እገዛ ማድረግ ነው። ግን አዘ ሴም ታይም ደግሞ የህዝቡን የትግል እንቅስቃሴ የሚያጠናክሩ ተቃውሞውን ሊገልጽበት የሚችል መድረኮችን ደግሞ እናዘጋጃለን። አይደለም ቀርቶ የኛ አይነት የፖለቲካ ጉዳይ የሚሰራ መድረክና ሰላማዊ ሰልፎችን፣ ህዝባዊ ቢታኞችን በየቤታቸው የተቀመጡ የሶሻል ሚዲያ ተጠቃሚ ሰዎች እኮ ይጠራሉ። በየሀገሩ ሲያካሂዱ እያየን ነው። ግለሰቦች ሊጠሩ ይችላሉ፣ ማህበራት ሊጠሩ ይችላሉ፣ የሰብአዊ መብት ድርጅቶች፣ ሲቪክ ማህበራት፣ ፕሬዠር ግሩፖች ሊጠሩ ይችላሉ። ያ ጉዳይ ለፖለቲካ ድርጅቶች ብቻ የተተው አይደለም። የኛም አካል የፖለቲካ ድርጅት አይደለም፣ ግን አንድ ተጽዕኖ ፈጣሪ ፕሬዠር ግሩፕ ነው። ስለዚህ በፖለቲካ ጉዳይ ደግሞ ያገባናል። ለስልጣን አንወዳደርም እንጂ እንደ ፖለቲካ ፓርቲ አንመዘገብም እንጂ በፖለቲካ ጉዳይ ስራዎችን እንሰራለን። ፖለቲካዊ ነክ የሆኑ ስራዎችን ነው የምንሰራው። ስለዚህ ሌሎች ሳይሰሩት ሲቀሩ አስፈላጊ ሆኖ ሲገኝ ህብረተሰቡ ተቃውሞውን ስሜቱን የሚገልጽበት መድረክ መፍጠር አንዱ ስራችን፣ በዶክመንታችን ላይ ያስቀመጥነው አንዱ ኃላፊነታችን፣ ከሌላ ማንዴት የምንጠብቅበት ጉዳይ አይደለም። ስለዚህ እሱን ታሳቢ ማድረግ ተገቢ ይመስለኛል። ሌላው በ2 ወር በ3 ወር ያልነው ህዝባዊ እምቢተኝነት እናካሄዳለን አላለም። መግለጫውን በደንብ ስላላየሽው ይሆናል። መልካም። በ2 እና በ3 ወር ያልነው አንድ ትልቅ ትዕይንተ ህዝብ